ተፍጨርጨረ ሰይፉ ላይ ቀርበሃል እንዴት ነው? አዎ ያው ታምራቱ እንደቀጠለ ነው። ገና ቢቢሲ ላይ እስክንቀርብ እንጓዛለን። ምን እንደሚገርመኝ ታውቃለህ? ቤተሰብ ለ2 ሰዓት ሙሉ ቁጭ አድርጎ ከመከረ በኋላ መቼም ትልቅ ሰው ነህ ላንተ መመክር ነገር የለም የሚሏት ነገር። እኔ የምልህ ፉድ ኢንጂነሪንግ ኤግዚት ኤግዛም አለፍክ እንዴ? እባክህ ጠዋት የበላሁት ጎመን እኮ ጥርሴ ላይ ተለጥፎ አይተውት ሀጤረራ ይዘህ ገባህ ተብዬ ወደኩ። አንዳንድ ሰው እኔ እኮ አፌ ነው እንጂ ሆዴ ባዶ ነው ይላል። እንዴት ታየዋለህ ይሄን? እንዴ ጥይትም እኮ ከተተኮሰ በኋላ ውስጡ ባዶ ነው፣ ግን ሰው ይገላል። ባለፈው ምግብ ቤት ውስጥ አንዱ ጥብስ አዞ እየበላ ትኩር ብዬ ሳየው እና ህሊና ከሌለ እንብላ አይለኝም። ምን አይነት ጊዜ ላይ ደርሰናል ግን። ብዙዎች የምትሰራቸውን ቪዲዮዎች ያደንቁልሃል፣ ግን አጭር ናቸው። አዎ በእርግጥ ብዙ አታድንቀኝ፣ እምነቴም ስለማይፈቅድ ማለት ግን ያጠሩት ዝባዝንኬ ከማብዛት ብዬ ነው። ስለ ስራህ ግን ነግረኸኝ አታውቅም። ያው እኔ ከአንገት በላይ ስፔሻሊስት ነኝ። በፀጉር ቆራጭነት ላይ ነው ስፔሻላይዝ ያደረኩት። እና ዛሬ ምንድን ነው የምትሰራው? እባክህ ምንም አልሰራም። እንዴ ትናንትም እኮ ምንም አልሰራህም። አዎ እባክህ የትናንቱን አልጨረስኩም። እሺ ፕሮፌሰር፣ ለምንድን ነው ሴቶች ከወንዶች ይልቅ ረጅም እና ደስተኛ ህይወት የሚኖሩት? አዎ ምክንያቱም ሚስት የላቸውም። ምን ነው ዛሬ ደግሞ ተክዛሃል? ፂም የሌለው ጀለሴ የአካል ጉዳተኞች ጥቅል ለመግዛት እየሞከረ አላየሁትም። ሴቶች ግን ብር የሚሰጣቸውን ነው ወይስ ጊዜ የሚሰጣቸውን ሰው ነው የሚወዱት? ብሩን በጊዜ የሚሰጣቸውን ይመስለኛል። ባለፈው 2 ፍቅረኞች መንገድ ላይ እየተላፉ ይሄዳሉ። አንዱ ደግሞ በስልኩ እየቀረጸ ይከተላቸዋል። ለካ አማርኛ ፊልም እየሰሩ ነው። እስቲ በልጅነት የማትረሳው ነገር ማዘር ሂድና ጃኬት ደርብ ብላኝ ጥላኝ ስትሄድ ያለው ስሜት የደረሰበት ነው የሚያውቀው። ባለፈው 2 ሴቶች ታክሲ ውስጥ ለመግባት በጣም ሲገፋፉ አይቶ ረዳቱ በቃ በእድሜ የሚበልጠው ቀድሞ ይግባላቸው፣ ሁለቱም ተመለሱ። ጀለሴ በጣም ደፋር ከመሆኑ የተነሳ ፌደራል ራሱና ሲለው ገላምጦት ነው የሚያልፈው። ነፍሱን ይማረውና። ቆይ ግን ሰው ሞተ ተብሎ ፖስት ሲደረግ ላይክ የምታረጉ ሰዎች እንኳን ሞተ ነው። እና ቀጣይ ቴሌዎች ሲደብራቸው የሚያወጡት ጥቅል ምን ሊሆን ይችላል? ያው ፍርዬ ለምን አላገባችም ጥቅል ነው የሚሆን። አንዳንድ የሬዲዮ ፕሮግራም አዘጋጆች ማንም ሳይደውልላቸው ይመጡና ትዕግስት ከሐረር ያለ እናንተ ቀኑ አይጠምም ብላናለች እናመሰግናለን የሚሏት ነገር። እባክህ ቤቴን አንድ ቻይናዊ ላከራይ ፈልጌ እንዴት ዋጋ ላስወድድበት? ያው ቤቱን ላይ አይጣል አይደል እንዴ? ምግብ እኮ በእኛ ነው አትለው። በነገራችን ላይ እኔ የፀጉር ሙያ ነው የምማረው እና እንደውም ዛሬ ፈተና ነበረ። እሺ እና ቅሟል መቅመል ስንት አመጣሽ? እኔ የምልህ የኢትዮጵያ ንግድ ባንክ ሎጎ ለማሰራት 600 ሚሊዮን ብር መድቦ ሲሰራ ነበራሉ። እንዴት ነው? አዎ ያው ታምራቱ እንደቀጠለ ነው። ምን ማድረግ ይቻላል? የኑሮ ውድነቱን እንዴት ያዩታል? አሁንማ ኑሮ ከመወደዱ የተነሳ እንጀራ ራሱ ከሱቅ ሳይሆን ከሌባ እጅ ነው ገዝተን የምንበላው። አሁን ደግሞ በ3 ሺህ ብር የወር ደሞዝ አዲስ አበባ ላይ ለምትኖረው ልጅ የቻልን ተነስተን ያልቻልን በኮሜንት እናጨበጭባለን። አሰለፈች በቅጡ ባላለው ቀበሌ ነው የምሰራውና ስራ ደስ የሚለው 4 ሰዓት ገብተህ 6 ሰዓት ለምሳ መውጣት ነው። ተንኮል ነው እንደምትሰሩት። እኔም እንግርም እንደሚለኝ ታውቃለህ፣ የማታ 2 ሰዓት ዜና እንዴት ዋልክ ብሎ ይጀምርና እንዴት ደህና እንዳሉ አልክ በዝርዝር የሚነግርህ ነገር። እኔም እልህ መኪናህን ሌባ በላህ አይደል? አይዞህ ካንተ አይበልጥ። እኔ እኮ መኪናው መሰረቁ አይደለም የጎዳኝ፣ ውስጡ የነበረው ፋይል ነው። እኔም እልህ ግን እንዴት ቀበሌ ውስጥ ሊቀጥሩ ቻሉ? አዎ እባክህ ልዩ ችሎታ ምንድነው ሲሉኝ ለምሳ እንደወጣው አልመለስም አልኳቸው። የፈጠነ ነው ያስገቡኝ። ባይ ዘ ዌይ ጓደኛዬ የመርሳት ችግር አለበት። ኧረ እባክህ። አዎ እና ሚስቱን ሰርፕራይዝ ለማድረግ ጨፍኝ ብሏት አሁን ሰርፕራይዙን ረስቶት እኔን ላለማየት ነው የጨፈንሽው ብሎ ከቤት አባሯታል። በጣም ብዙ አድናቆት ይገጥመኛል። ይሄኛው ግን የተለየ ነው። መተው 3 ልጆች መተው ሊሰግዱ ሲሞክሩ ብድግ አረኳቸው። ሊሰግዱ ማለት ነው። ይሄኛውን እምነቴም ስለማይፈቅድ ማለት በቃ እዚህ ላይ to this extreme አልቻልኩም። በቃ እንዲመጣው እንዲግሬ ላይ ሲሉ በቃ የአማርኛ ፊልም ማየት መች ነው ያቆምከው? አንዱ ሽጉጥ ይዞ ራሱን ሊያጠፋ ሲል ፖሊሶች በሽጉጥ አስፈራርተው ሲቀበሉት እዚህ ጋር አልቻልኩም። በቃ ኢትዮጵያ በአህዮች ብዛት ቀዳሚውን ስፍራ ይዟለች ተባለች። ጎሽ አኮራኸኝ ልጄ። እንደዚህ ነው እንጂ ስበኋል። ግን በመሬት መንቀጥቀጡ ምክንያት ኢትዮጵያ ለ2 ተከፍላ አንተ ብልጽግና በሚመራው በኩል ስትሆን ፍርድ ቤት ውስጥ ከባድ ፍርድ ምን ሊወሰን ይችላል? ያው አርሰናል ዋንጫ እስኪያነሳ ድረስ ፈርጄብሃለሁ ከተባልክ ነው። መንግስት ካልተቀየረ አትወጣም። ሀብታም ነኝ ብለህ ታስባለህ? ማንም ድሃ የለም። ሁሉም ኩላሊቱን በጣም ስለሚወድ ብቻ ነው።
እና ፊዚክስ ፈተና እንዴት ነበር? ኧረ ተው፣ ሁለት መኪኖች በተመሳሳይ ፍጥነት እየሄዱ ቢጋጩ የሹፌሩ ስም ማን ነበር ተብሎ ይጠየቃል እንዴ? ፎልስ ብዬ ወጣሁ። ቀይ መብራቱን አላየኸውም? አይቼዋለሁ። እና ለምን አልቆምክም? አንተን አላየሁም ነበር። ሽሮውን ማን የደፋው? ተናገርና ሎሊፖፕ ሰጣለሁ። አባይ ነው። ለቲክቶክ ቪዲዮ ሲደርስ ሳህኑ ረግጦት ነው። እንጀራ ወዳለው ስትይኝ ሰምቼ አንቺን ደስ እንዲልሽ አብሲቱን ጠጥቼ ሞቼልሽ ነበረ ኩፍታ አብዝቼ። ደግሞ እንደገና ማፍቀር መታደል ነው ስትይ ሰማሁና አንቺን ረስቼ ሌላ ፈቀርኩልሽ። ምንም አልሆነው አለ አንቺን ደስ እንዲልሽ። እዚህ አካባቢ ዶክተር አለ? ልጁ እየሞተ ነው። እኔ የሁለተኛ ዓመት የሜዲካል ተማሪ ነኝ። ምን ማድረግ እንዳለብን ታውቃለህ? ሚቶኮንድሪያ is the powerhouse of the cell። እንዴት ነው ገቢን ማሳደግ የምችለው? እኔ የማትስ ተማሪ ነኝ። የኤክስን ደሪቬቲቭ ካገኘን ችግሩ ቀላል ነው። ለወንዶች የምሰጠው ትልቁ ምክር ማፍቀር ካለብን ችግራችንን እናፍቅር። ምናልባት እንደ ሴቶቹ ጥሎን ከሄደ ብዬ ነው። አጭር ሴቶች ቢጫ ቀሚስና ነጭ ሻሽ ሲለብሱ ድራፍት ነው የሚመስሉት። አንዱ አዲስ ስራ ተቀጥሮ ባለ 2 ዲግሪ ነኝ እኮ ይሄ ስራ አይመጥነኝም ሲል አለቃው ወንድሜ ቴርሞሜትር እንኳን 100 ዲግሪ ኖሮት በብት ስራ እየሰራ ነው አለው። ካሁን በኋላ አንድ ፖሊስ መታወቂያ ቢጠይቀኝ ኮስተር ብዬ መጀመሪያ አንተን አሳየኝ ነው የምለው። እሱም ኮስተር ብሎ ዲስክህን ያንሸራትትልሃል። ይሄድ ያለው ሰው ብስክሌት ቢኖረኝ ይላል። ብስክሌት ያለው ሰው መኪና ቢኖረኝ ይላል። መኪና ያለው ሰው የቅንጦት መኪና ቢኖረኝ ይላል። የቅንጦት መኪና ያለው ሰው ብዙ ጊዜ ቢኖረኝ ይላል። ሁሉም ሰው የሚፈልጉት ነገር ግን የሌላቸው ነገር ይኖረዋል። የሚፈልጉትን ነገር በመፈለግ በጣም ከተጠመዱ ያለውትን በጭራሽ አያደንቁም እና ከዚያ በጭራሽ አይኖሩም። ወይኔ የኔ ጌታ ስራው አልበዛብህም ወይ? ትንሽ ደከመህ እኮ። ተይ እንጂ ይሄ እኮ በደማችን ነው ያለው። ንግድ እኮ ነው ባህላችን። እኔ የምለው መቃብሬ ላይ እንዳትቆሙ የምትሉ ሰዎች ቆይ ብንቆም ምን እንዳታምጡ ነው። ህንዶች ሰው ሲሞት ያቃጥሉታል። እኛ ሀበሾች ሰውየውን በቁሙ ነው የምናቃጥለው። ለሬሳው ግን ክብር አለን። አስበሽዋል? ግን ስምሽ አሰለፍ ሆኖ አንድም ወንድ ሳይጠይቅሽ ሲቀርጽ